አንቶኒዮና ጆንሰን ከመባል ያዳነ ጀግና አማራ ነው። ሙሶሎኒስ አቢሲኒያ በሚለው መጽሐፍ ላይ 25000 አርበኞች ነበሩ ይላል። ከ25000 አርበኞች 23500ዎቹ አማሮች ነበሩ። ሌሎቹ እንደውም ቅደም ተከተሉ ሲዳማና ኦሮሞ ነው የሚለው። 1500 ነው ሌላ የነበረው። በ1933 ጃንሆይ ወደ ኢትዮጵያ በሚመለሱበት ጊዜ 44-45000 ጦር ነበረው። በላይ ዘለቀ ብቻው ነው። በሁለተኛ በአድዋ የአማራው ደም ነበር። የትም ቦታ አማራው ነበር። 90-95% በሁለቱም ጦርነት ያለቀው አማራ ነበር። እንዲህ አድርጎ ባቆያት ኢትዮጵያ አማራን ለመታደግ ጥረት መደረጉ ኢትዮጵያን ይጎዳል የሚሉ ቃል የለኝም ለነኛ።